Okay, let's go. ሰላም ውድ የድባብ ዩቲዩብ ቤተሰቦች እንደምን ቆያችሁ? ዛሬም ድባብ ዩቲዩብ ተመልሷል። የተለያዩ አዝናኝ እንዲሁም አፈራፍር የሚሉ መዝናኛዎችን ከተለያዩ ፕላትፎርሞች ላይ ያወረድን ዘና ፈታ የምንልበት ፕሮግራም። ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ አብራችሁን ቆዩ። ሀሳባችሁን ግለጹልን። ይመቻችሁ። የቃቃ ሚስቴ ይላል እንግዲህ አብራችሁ የቃቃ ሚስት ነበረ ያማል ቀላል ነበር። የሌለዋል የቃቃ የሌለው ካለ እኔ ለምሳሌ አልነበረ እኔ ጣት ከቤት ከትምህርት ቤት ወደ ቤት ምናምን ነው እንጂ እንደዚህ ወተቃቃ ተጫዋች ምናምን እንትን አይፈቀድልኝ። ኦኬ ተበደለን ያደከው አልተበደልኩም። በጣም እንኮራበት ነገር እኮ ለዛ ነው የምትጫወተው ቃቃ። እኔ በጣም ብዙ ጊዜ ሄሊኮፕተር መኪና ምናምን እሱ ነው የሚያጫወት እንጂ የቃቃ ሚስት ምናምን ሽጉጥ ምናምን ለዛ ነው አሁን እየተጫወተሽ ያለሽ ካደግሽ በኋላ። ምን ቃቃ ሚስት አንተ ማለት ነው ነበረኝ የቃቃ ሚስት። እንደውም በዚሁ አጋጣሚ የቃቃ ሚስት እንዴት ነሽ? ሰላም ነሽ ወይ? አደግሽ ወይ? ለማለት እወዳለሁ። ጎረቤት አይደለች ያማል እንዴ? አዎ ከሰፈር እኮ አትወጣም እኮ በቃ የሰፈር ነው የምትይዘው። ምንም እኮ ቪዲዮ የለውም። አባት ትሆናለህ፣ እሷ እናት ትሆናለች። ግን አንድ አቀሳሳሪ አለ ሰርሞኑን የሚያዘጋጅ አንተ ባል አንተ ሚስት እኔ እናት ምናምን የሚላል አንድ ሁሉም ምን እሱንማ ባልና ሚስቶች ናቸው የሚመስሉ አይደለም። በእድሜ ከሁሉም ሻለ እና በእድሜ ከቻለ የሚለው እኮ ነው ባል የሚሆነው። አንዳንዴም እኮ መሽቷል በቃ አንተኛ እና ባል የሚሆነው እኮ ታዲያ ከእድሜ ይሻል ያማል። እስቲ ደግሞ የወግዳይት የቃቃ ሚስት እንይለ እናንተ ሳልነበራችሁ የቃቃ ሚስት አልነበረም ጭሙይ የወግዳይት እስቲ የቃቃ ሚስት እንይለ ይሄን እኮ እንጂ ካደጋችሁ በኋላ እናንተ የቤት ልጆች የቃቃ ሚስት ካደጋችሁ በኋላ የምትጀምሩት እስቲ ይሁን እስቲ እና ወደ ቪዲዮአችን ይመቻችሁ። የቃቃ ሚስቴ አየሰው መገናኛ አይታወቅምና አንድም በቀጠሮ ቀን ወይንም በሰው በሰንጃ መንገዱ ሞገደኛ ሲሆን ስልኩ ጠበኛ ደብዳቤሽን ቀረብኩኝ ሰው ማላክሽብኝ ሉሊቴ የቃቃ ሚስቴ የቃቃ ሚስቴ ሉሊቴ የቃቃ ሚስቴ የቃቃ ሚስቴ እንደዚያ እንደ ልጅነቴ ሎሚ ሽታቴ ሜቴ ለጨዋታ ያልኩት ፍቅሬ በቁም ነገር ሲሆን ትዳሬ እንደዚያ እንደ ልጅነቴ ሎሚ ሽታቴ ሜቴ ለጨዋታ ያልኩት ፍቅሬ በናዳሁ መኪናውን ጋያት ነው ምርጥ ማለት መኪና ቮልክስዋገን አየሰው መገናኛ አይታወቅምና አንድም በቀጠሮ ቀን ወይንም በሰው በሰንጃ መንገዱ ሞገደኛ ሲሆን ስልኩ ጠበኛ ደብዳቤሽን ቅርብኝ ሰው ማላክሽብኝ ይሻልታን ይሻልታን ይሆናል ተብሎ ቀሚስ መጣጥ እሱ ቅጠል በጥሱ በቁርቂ ቀጡ አብሮ አደግ በደጉ ጊዜ ሰርገኛም ነበር ጊዜ ዘመን ተቀይሮ ዛሬ ጨዋታው ሆነ ቁም ነገሬ ራሱ በራሱ ጊዜው ምን ይባላል ራሱ በራሱ ጊዜው ምን ይባላል እንደዚያ ልጅነቴ ሎሚ
ሽታት የሜቴ ለጨዋታ ያልኩት ፍቅሬ በቁም ነገር ሲሆን ትዳሬ ወይ እንደዚያ እንደ ልጅነቴ የሎሚ ሽታት የሜቴ ለጨዋታ ያልኩት ፍቅሬ በቁም ነገር ሲሆን ትዳሬ ሉሊቴ የካካ ሚስቴ የካካ ሚስቴ ሉሊቴ እንትን ግን ማን ምን ታስቢያለሽ? ይሄ እንዴት ነው አብረህ ካደግከው ሰው ጋር ትዳር እኔ በጣም ፈታ የሚሆን ይመስለኛል። ማለት በደንብ ትታወቃለህ ምናምን ቦሪንግ አይሆንም? ቦሪንግ የሚሆን ይመስለኛል ማለት ኢቭን ልብ ለልብ ቀርቶ አይን ላይን ሁሉ የሆነ ብቻ የሆነ የራስ የሆነ መግባቢያ ይኖርሃል ብዬ አስባለሁ። እንትን የሆነ መሰለቻቸት ነው የሚባለው ነገር አይመጣም። ለምን እንደ ጓደኛም ነህ በቃ yes እንደ ፍቅርም ነህ እንደ ጓደኛም እንደ ትዳርም ነህ ብዙ ነህ። ምንም አንድ ነገር ትተዋወቃለህ በቃ ምንም እንትን ነገር የለም የምትደባበቀው ነገር የለም። yes wow የቃቃ ሚስቴ ይላል ያበደ ነው በጣም ጥሩ ነው። እኔ ግን እንትን ነው አልተመቸኝም። ሁሌ አንድ አይነት ነው ግዴት ፍሎው ሲያደርግ ማለት እስካሁን ስንት ዘፈን 4-5 ዘፈን ሰምቼለታለሁ። ይሄ አንቺ የሆነ ሁሌ ተደጋጋሚ ትመጣ የራሱ እንትን መንገድ ነው ሊያስኬድ ይችላል ግን ያሰለቻል። አዳዲስ ፍሎዎች መምጣት አይችሉም ነው ይለበት ምን እንደኔ ደግሞ ትክክለኛ ማለት ይሄን አዛዛም ከዚህ በፊት ታውቀው ነበር? አዎ በራሱ እኮ በራሱ የምታውቀው የሱ ገብቶሃል? ይሄን ነው ያልኩት ያሉት ይሄ የሱ ነው። ይሄን ፍሎ የምታውቀው በማን ነው? በውዳይ አለቀ። ይሄን ዜማ በሌላ አታውቀውም። የማንኛውም ዘፈን ስታነሳ የራሱ የሆነ እንትን አለ። እርግጠኛ እኔ ስሜት ብቻ አይመስልም ብዙ ሰው እንደዚህ አይነት ስሜት ይሰማል። አይ እኔ ስለ ሌላው ስሜት ምናምን ሳይሆን ይሄ የራሱ ቀለም ነው። በቃ በዚህ ቀለም መጣ ታቆማታቆም ቀለም አሳየ። ለምን የሌላ ኮፒ ፔስት ያደርግ ኮፒ ፔስት ያደርጋል ያለውን ነገር አሻሽሎ ማምጣት ይችላል። ወዴት ይቀይረው? ድምጹን ያጎርን ነው። አሁን ዮሐናን ሰማል ዮሐና አንድ አይነት ባይሆን የተለያዩ አዳዲስ ነገሮችን ኖ የዮሐናም የዜማ ስታይሉ አንድ አይነት የምትወደው ነገር አይመጣም አይፈጠም። እሱ ይወለ አሁን እያልሻለሽ አይደል? ባለፈው ደግሞ ምን ብሎናል? ጥብሳን ጣዷ ብሎናል። የሆኑ ነገሮች ያሰማል ብቻ የራሱ የሆነ አይደል? አሁን እኮ ሁለት አይነት ነገር ነው እያወራሻለሽ ነው። ግጥም የራሱን የሆነ ቃል ይፍጠር ሌላ አማርኛ ነው አይደለም ያለውን ነገር እንዲያሳምርለት አዛዛሙ ቀለሙ ምናምን ግን የዮሐና ጋር ብትሄድም ዘሴም ነው። ይሄኛውም ጋር ስትሄድ የራሱ ይሆናል። እሺ ዮሐና አሁን ያቺ ጣዷ ምናምን የሚለው ቃል ነች ግን ያንን የነበረ የሚመስለውን ነገር ግን ኮምፕሊትሊ ተቀይሯል። እዚህ ዘፈን ላይ ከላስት ዘፈኑ የተደገመ ቃል ጋይሽ ያሰለች እሱ ዜማ ነው። እሱን እኮ እያልኩ ያሉት ይሄ ዜማ ነው። ዮሐና ጋር እኮ ስትሄድ እኮ ዋና የሚለው ዘሴም ነው ሁሉም ላይ አለ። እንትና በማስረጃ ጀጅ ስታረግ እንትናቱ በማስረጃ ያሳያሉ። አይ ምንም ማስረጃ ምናምን ሳይሆን ገናችን የራስን ቀለም ነው ይዘን አላሰጣም ብዬ ችግር የለውም። የራስን ቀለም ነው ይዘን ተወጣ ማንኛውም ሰው ሲወጣ የራሱን ቀለም እኔ እንደውም የምጠለው ምንድነው የሰው ስታይል ልከተል ሲባል እሱ እኮ ድሮ ቀረ 90ዎቹ ላይ በቃ ደስ አይልም። እሱ ባይባው ደስ አይልም። አንተ የራስህ የሆነ ፐርሰናሊቲ ላይ የራስህ አዘዘም በቃ ናይስ ነው ለኔ ተመችቶኝ። ግን አንድ ውሽ ማድረግ ነገር አለ። የሆነ ዘፈኑ ላይ ምንድነው የሆነ ፈጠን የሚል ነገር የሆነ ፈጠን ያለ የሆነ ፓርት አለ የሆነ ዘፈኑ ላይ ይሄ ቡሄ ነው ምንድነው የቡሄ ጨዋታ ምናምን ቆያው የሆነ እንደዛ አይነት ዘፈን አለውና እዛ ላይ የሆነች ላይክስ ላይ ፈጠን ያለ እንትን ዜማ አለ። እሱ በጣም ያምርበት እና ለሌላ ጊዜ እንደው ብቻ እንደዛ አይነት የሆነ ፈጠን ያለ ዜማ ቢዘፍን የሚሄድበት ይመስለኛል። የኔ ሰጀሽን ነው። ለኔ ተመችቶኛል። የቃቃ ሚስቴ እስቲ ማናችሁ ናችሁ የቃቃ ሚስታችሁን ያረጋችሁ ለቁም ነገር ያበቃችሁ ለቁም ነገር ያበቃችሁ ነው ያለው። ለቁም ነገር ያበቃችሁና ደስ ይላል። እስቲ በቃቃ ተጀምሮ ለቁም ነገር ያበቃችሁ ቤተሰቦች ላይክ አድርጉ፣ አስተያየታችሁን ግለጹልን። ማን ነው የሰራው ዜማውን? ኦኬ ዶፕ በሱ ፍቃድ
ዶፕ በሱ ፍቃድ ፈርስት ዴይ ሲናሆም ይላል። ምንድን ነው ፈርስት ዴይ? ስታከተም ወርጃ ለካ ካሜራ ሳሙኤል ሰከንድ ካሜራ ዳግም አሪፍ ነው። ጥሩ ክሊፑን ይታያል። በጣም አሪፍ እንግዲህ ሊሰራላችሁ የምትፈልጉትን ዘፈን ሰጀስት አድርጉ። እንደዚሁ ደግሞ ምናምን ካላችሁ ዳቡልን ተነጋግረን እንመጣለን። አሁን በሌላ እንመጣለን። እስከዛው